እኔና አቤል ዱባይ የምንሄድበት ቀን ወይ አንድ ቀን ወይ ሁለት ቀን ሲቀረን እንመጣለን። ግን እስከዛ ድረስ ቡታጅራ ልንሄድ ነው። መቼ? ዛሬ ሻንጣ እዛ አዘጋጅተናል። ቤት ለምረም ትዩ ማለት ለምረም ትሄዱት 7 ቀን ቀርቶሽ ጉዞ 7 ቀን ቀርቶሽ ቡታጅራ ሄዳለሁ ማለት ነው። ቢያንስ 5 ቀን እንቆይና 2 ቀን ሲቀረን እንመጣለን። 2 ቀን አንድ ቀን 6 ቀን ነበር እንደውም ያሰብነው። በሰላም በቃ ጉዞ መሄዱን አልፈለግሽም መሰለኝ። ግዴታ መጋጨት አለብን እና አንቺ በየ2 ቀን 3 ቀን ነው። አይ ከመጀመሩ ነው ደግሞ ከኔ ሀሳብ ወጥተሽ እንደዚህ እንትን ማለት የጀመርሽው። እኔ ካንተ ሀሳብ አልወጣሁም እኮ አይደለም። ለኔ ለምን አነገርሽ? አይ ድንገት የመጣ ሀሳብ ነው ማለት እኔ መጠየቅ አልነበረብሽም። እዛ ሄደን እኮ ልንቆይ እንችላለን ብዬ ስላሰብኩኝ ዱባይ ከዛ በቃ ቢያንስ አንዳንድ ሰዎችንም አግኝቼ እዚህም ያሉትንም ሌላም ሀገር ያሉትንም በቃ ዞር ዞር ብዬ ቶሎ አግኝቼ ልመለስ አስቤ ነው። ምን አይነት ቀልድ ነው የምትልጂው? በእናትሽ ምን ችግር አለው? መቃሩታ ግን በእናትሽ አንደኛ ብዙ የሚስተካከሉ ነገሮች አሉ። እዚህ ኤርፖርት የምናስተካከላቸው ነገሮች አሉ። ድንገት ብታስፈልጊ አንቺን ፍለጋ እንደገና ብታጀራ ሄጄ ላመጣሽ ነው እንዴ? እንጂ ጉዞ እያሰበ ያለ ሰው እኮ በሰላማዊ መንገድ መሄድ ነው ያለበት አይደለ እንዴ? አሁን ምን አዲስ ሀሳብ መጣና ነው ወይስ እናንቺ ግዴታ በቃ በየ2 ቀን በየ3 ቀኑ መጣላት መጨቃጨቅ አለበት? ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ዛሬ ከውዷ እህቴ ጋር ነን። ሰላም ቤጂ። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ከበድ ባለ ሀሳብ መተናል። ሀሳቡን እንግዲህ እሱ ይጋራችሁ እስቲ። እኔ ፈራለሁ። ፈርተሽ ነው? የምር እንግዲህ ዛሬ ለየት ባለ ነገር ነው የመጣ ነው። እንግዲህ እስኪ ባልየው ለኔ ወንድምዬ ለሷ ባልየው ዛሬ ልናበጫብጨው አስበናል። ይደነግጣል። አራው እንዴት አይደነግጥም? በአጋጣሚ ተነስተን ሀሳቡ ልንገራችሁና ዝም ብለን ከመሬት ተነስተን እኔና ሩታ ወደ ቡታጀራ ልንሄድ ነው እንለዋለን ማለት ነው። ከዛ ምን እንደሚል እኔ እንጃ። በጣም እናያለን። ሲቀጥል ደግሞ አንተ አትሄድም ምን በለው እዚሁ ነው አብራችሁ ሊድ ይላል። አብራችሁ ሄዳለሁ ነው አምቢልስ ነው አትሄድም እኛ መሄድ ፈልገን ነው እንበለው። በደንብ እንዲደነግጥ ዱባይ ልንሄድ አካባቢ ቶሎ እንመጣለን። 2 ቀን ወይ 1 ቀን ሲቀረው እና እሱ ነው ምን ሄደው እንለዋለን። ሲቀጥል ደግሞ ፕራንክ እንደሆነ እንትን ሊልብን ይችላል ሊያቀብን ይችላል እና ካሜራውን አንደብቀውም እና ምን እናደርጋለን መሰለክ በቃ ፋሚሊዎችንም እየነገርናቸው ነው ለነሱም ያው ድንገት እዛ ቢያዩን ወይም ደግሞ እዛ ቪዲዮ ብንቀርጽ እንዴት ሄዱ እንዳይሉን በቃ ካሜራ ያዝ ነው ለፋሚሊዎቻችንም ልንነግራቸው ፈልገን ነው ጭንቅላት የትዮ ጭንቅላት እንለዋለን ማለት ነው። እንግዲህ በጣም የተሳካ ፕራንክ እንደሚሆን ተስፋ እናደርጋለን። በእርግጠኝነት ይናደዳል። የምሬን ነው። አዎ እና ደግሞ ትንሽ ልብስ ማዘጋጅተናል አውቀን ማለት ነው። በሻንጣ ትንሽ ከተት አድርገናል። ምክንያቱም ሪል እንዲመስል ልክ ሲያንኳኳ ሻንጣውን ይዘን በቃቸው ምናምን እንለዋለን። ምክንያቱም መደናገጣል። ወዴት ነው ምናምን ሲለን ወደ ቡታጅራ ልንሄድ ነው እንደዚህ አስበናል ምናምን እንለውና በቃ ቢያንስ ወደ ዱባይ ልንሄድ 2 ቀን ወይ 1 ቀን ሲቀረን ወይኔ ያስብሽ ይከብዳል። በፍጥነት በዛ ላይ ሰርጉ ደርሷል። ትንሽ ቀን ይቀረው። እኔ እንጃ ሀሳቡ ምን አይነት ሀሳብ እንደሚኖር ግራ ነው የሚገባኝ። ብሬ ነው ያላሰበው ነገር ነው አስበዋል። ግን አሁን በቃ ለዚህ ዝግጅት ወደዛ እየተሯሯጠ ነው። በዚህ ሁኔታዎች ውስጥ ሆኖ እንደዚህ አይነት ሀሳብ ስንነግረው ሊደነግጥ ይችላል። ባይገርማችሁ ማለት ነው አሁኑ ራሱ ለሰርጉ ጉዳይ በት እያለ ነው እየተሯሯጠ ነው እና አስፈሽዋል። በዚህ አጋጣሚ ስንነግረው እኛም ከሱ ጋር መሮጥ ግን የለም ነው በአጋጣሚ በዚሁ አጋጣሚ ቤት ውስጥ የለም ለሰርጉ የሆነ ነገር ወደዛ እያለ ነው። እቺን አጋጣሚ እንጠቀም አተባብለን ተመካክረን ነው ይሄንን ሀሳብ ያመጣ ነው። ያው ማለት አንዳንድ እሱ ማስተካከል ያለበት ጉዳዮች ስለሆነ ነው እንጂ ሁላችንም አብረን እየተባበርን ነው። ለዚህ ጉዳይ ብቻውን አይደለም ልላችሁ ፈልጌ ነው። ግን እሱ ማስተካከል የነበረበት ጉዳይ ስለነበረ ወጣ ባለበት አጋጣሚውን ተጠቅመን ቆንጆ ፕራንክ ቆንጆ ሀሳብ ተመካከረን ማለት ነው። ማታ ነው ባይገርማችሁ ማታ ነው ይሄንን ሀሳብ ያሰብነው። ከዛ ለምን አንሰራውም ተባባል። እኔ ምን ልንሰራው ነው? የሚመጣውን ነገር አብረን እናያለን። ፈጣሪ ያውቃል። ደንግጦ አልሄድም እንዳይል ወደ ዱባይ አልሄድም እንዳይል እንጂ
የሚመጣብን ነገር እንግዲህ መቻል ነው። እንችለዋለን። ማታ ትንሽ ሀሳቡን ተነጋገርንበት፣ ጠዋት ደግሞ በደንብ አጠነከር ነው ማለት ነው። እሱ ሲሄድ በቃ እንደዚህ እናደርጋለን ተባብለን ተመካከርን እና እንግዲህ ቆንጆ ፕራንክ እንደሚሆንልን ተስፋ እናደርጋለን። ፕራንክ ደግሞ እንዳይመስለው ካሜራ ይዘናል። ቤተሰቦችንም እየተሰናበትን ነው የምንለው። ከዛ ይደናገጣል፣ በጣም ይደናገጣል። እንግዲህ ደውለታል ማለት እያሰብኩት ነው ሊሆን የሚችለውን ሁኔታውን አእምሮ ላይ እየሳልኩት አስበዋል። የኔ አባት የኔ ብራዘር እንግዲህ አለው ሁለታችንም ላይ ዛሬ ውርጅብኝ ነው። አዎ እንግዲህ ያለቀልን ዛሬ እንቻለው እንግዲህ ወይ በጣም ነው መጣልክ አበይ። እሺ እንትን መጣልክ ሃይ አቀባበል ነው የምታረጉት። ከውጭ ጀምሮ አቀባበል ማለት ነው። ፋሚሊዎችን ሀይ ካሜራማንን ወይ የሚያዩትን ሰዎች ሁሉንም ሰዎች አይበላቸው። ሰላም ውድ የተወደዳችሁ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ይብዛልን። ይሄ መለያው አድርጎታል። ይሄ ሰላምታ አማን ነው አለን ይመስገን፣ በሰላም ነው። ካሜራ ይደቅናችሁ ምናምን ካሜራ ደቅነን የመጣንበት ትልቅ ጉዳይና ምክንያታችሁ ምንድን ነው? እንትን ነው ምን የሆነ ነገር ወይስ እኔ ነኝ ጣልቃ ገባው መሰለኝ? ኧረ ተው፣ አንተንም የሚወክል ነው። ደስ ይለኛል። በምንፈልግ ሀሳባችሁ ይነገረኝ። ንገሪው ሩታ፣ አንተ ንገረው። ኧረ ንገሪው፣ በእናትሽ ሰዎች ንገሩኝ ቶሎ። ምን መሰለክ እንትን ነው እኔና አቤል ተነጋግረን ማለት ነው። አንተ እዚህ አይደለህ አንተ የምትቆየው ማለት እኛ አንተ ማለት አራት ተባታቢ ማለት ምናምን አይ ልነግርህ እኮ ነው። አንተ መጨረስ ያለብህ ጉዳይ አለ አይደለ? እዚህ ብቻክን እኛ እስከዛሬ ድረስ ማገዝ ያለብንን አገዛናል። ካሁን በኋላ ኃላፊነቱን ላንተ እንሰጥክና እኔና አቤል ዱባይ የምንሄድበት ቀን ወይ አንድ ቀን ወይ ሁለት ቀን ሲቀረን እንመጣለን። ግን እስከዛ ድረስ ቡታጅራ ልንሄድ ነው። መቼ? ዛሬ ሻንጣ እዛ አዘጋጅተናል ቤት። ለምረም ትዩ ማለት ለምረም ትሄዱት አቤልስ ጉዳይ ሊኖረው ይችላል። ፋሚሊን ጠይቃለሁ ብሏል። እኔም ደግሞ በቃ ትንሽ ዘና ብዬ እመጣለሁ። አየሩም ናፍቆኛል። እኔም ማያቸውን ሰዎች አይቼ ምናምን እመጣለሁ። አብረን ነው የምንሄደው። ይቀልሽ ነው ወጣ እንዴ? ያዛችሁ ነው ያዘና አይደለም በዚህ ጊዜ ማለት ነው። 7 ቀን ቀርቶሽ ብዙ 7 ቀን ቀርቶሽ ብታጀራ ሄዳለሁ ማለት ነው። ቢያንስ 5 ቀኗን እንቆይና 2 ቀን ሲቀረን እንመጣለን። 2 ቀን አንድ ቀን 6 ቀን ነበር እንደውም ያሰብነው። በሰላም በቃ ጉዞ መሄዱን አልፈለግሽም መሰለኝ። ግዴታ መጋጨት አለብን እና አንቺ በየ2 ቀን 3 ቀን ነው በመኪና ነው የምንጋጨው። ስራ አይደለም አይ እና አንተ የምራችን እኮ ወሬ እኮ አልጨረስንልህም። አብርሽ ሻንጣውን አየኸው? አዘጋጅቻለሁ። ልንሄድ ነው እና ሰዓት የለንም። አብርሽ ቀላችን መስሎ ነው አይደል? ይኸው ሰዓት ይኸው እኮ ከነገር ሳታወሪ ነው እንዴ ዛሬ ተነስተሽ ሄዳለሁ ምናምን ነገር ብትይ? አይ ማታ ነው እሱማ ያሰብኩት። ግን ከዛ እዚህ ጤንነት ያሳስባል። በዚሁ እንትን ማለት ነው። ከፈለሽ ቡታጀራ ሂጂ፣ ዱባይ ግን ትቀሪያለሽ። ቡታጀራ ከሄድሽ ዱባይ ይቀርብሻል። አይ እንደሱ አይደለም እኮ። እሺ ታዲያ ምንድን ነው? ቶሎ 1 ቀን 2 ቀን ሲቀረው ቶሎ ነው። 2 ቀን እኮ ሲቀረው እመጣለሁ። አንቺ አምሻል እንዴ? እኔ እስከዛ ድረስ እዚህ ቤት ውስጥ 7 ቀን ሙሉ ብቻዬን። 7 ቀን አይደለም 5 ቀን እኮ ነው። ሩታ አንድ ነገር ልንገርሽ፣ ከሄድሽም አብረን እንሄዳለን። አይ ከተለማ አንሄድም። ምንም መራራኔ አይደለም ሲጀመር ነው። አንተ እዚህ ነው መሆን ያለብህ። ሩታ ስነ ስርዓትሽ ላይ አትሄጂም። እኔ አትሄጂም ነው በቃ። በአጠቃላይ ምን ችግር አለው? ሁለታችንም አንሄድም። ማን መሄድም ሲጀመር አቤል ከፈለገ ፋሚሊ መጠየቅ ከፈለገ ይሄድ።
ሁለት ቀን ሲቀረው መምጣት ይችላል። ሁለታችንም አስበን እኮ ነው አብርሽ። አንድ ላይ ነው መሄድ የምፈልገው። አቤል ማይሆን ላይ ወዲያ ታወራ ከፈለክ አንተ መሄድ ትችላለህ። ፋሚሊ መጠየቅ የምትፈልግ ከሆነ ማለት አንተን አልጋተተም። አንቺ ግን አርፈሽ ተቀመጪ። ያምሻል እንደ አንቺ ግዴታ ነው እና አንቺ መጨቃጨቅ መጣላት አለብን እንዴ? አይ ከመጀመሩ ነው ደግሞ ከኔ ሀሳብ ወጥተሽ እንደዚህ እንትን ማለት የጀመርሽው። እኔ ካንተ ሀሳብ አልወጣሁም እኮ አይደለም። ለኔ ለምን አነገርሽ? አይ ድንገት የመጣ ሀሳብ ነው ማለት እኔ እዛ ሄደን እኮ ልንቆይ እንችላለን ብዬ ስላሰብኩኝ ዱባይ ከዛ በቃ ቢያንስ አንዳንድ ሰዎችንም አግኝቼ እዚህም ያሉትንም ሌላም ሀገር ያሉትንም በቃ ዞር ብዬ ቶሎ አግኝቼ ልመለስ አስቤ ነው። ምን አይነት ቀልድ ነው የምትልጂው? በእናትሽ ምን ችግር አለው? መቃሩታ ግን በእናትሽ ያምሻል እንዴ? አንደኛ ብዙ የሚስተካከሉ ነገሮች አሉ። እዚህ ኤርፖርት የምናስተካከላቸው ነገሮች አሉ። ድንገት ብታስፈልጊ አንቺን ፍለጋ እንደገና ብታጀራ ሄጄ ላመጣሽ ነው እንዴ? እንጂ አይ ደውልልኝና እኮ ቶሎ እመጣለሁ አስፈላጊ ከሆንኩኝ። ግን ደግሞ እስካሁን የሁለት ሰዓት የሶስት ሰዓት ወሬ አታውሪ። በቃ ሁሉንም ነገር ጨርሻለሁ እኮ ሰው እንዲጨቃጨቅሽ አታድርጊ። በእኔ በኩል እኮ ሁሉንም ነገር ጨርሻለሁ። ምንድነው በአንቺ በኩል? በቃ አትሄጂም። ምን ችግር አለው? እንጂ አምሻል መሰለኝ። እሺ እንዴት ነው የምናሳምነው? ሻንጣውን ይዤ ልምጣ። ሻንጣው የእውነት እንዳያመን ሊሄድ ነው። አዎ በቃ እንደውም ይዤው ልምጣ። እየቀለደች መስሎ ነው። አብራ ወይ በእናትህ ሻንጣውን ያሹ ልትሄጂ ነው? እንደዚህ ነግረሽኝ ብቻ ችግር አለው እንዴ? ከመጀመሩ ነው ሩታ እንደምን የጀመርሽው? ያምሻል እንዴ? አንቺ ችግር አለው? ያምሻል ወይ? አያመኝም። እና ታዲያ ለኔ ሳትነግሪኝ ነው እንዴ ጉዞ እሄዳለሁ ምናምን የምትይው? ይፍቀድ ቀርሞ ሩታዬ ይፍቀድና ከዛ ትሄጃለሽ። አቤል አንተ ራስህ ጠይቃ መጀመሪያ ጠይቂ አትላትም እንዴ? ይሄንን ነገር ከማውራት በፊት ለሷ ጠይቂ አትላትም ነበር? አይ ቶሎ እንመጣለን ስላለችን ከዛ ነው አቤል አንተ ራስህ ተብላሽ ነው በቃ። የምሬን እውነት ማይሆን ነገር አንተ አታድርግ። ሲቀጥል ደግሞ እኔን አውርታኝ ምናምን ነው እንጂ መሄድ ያለባት ከአንተ ጋር አውርታ ብቻ እንሂድ ስላለች አንተም እንትን ማለት አለ እሺ ማለት አልነበረብህም። ገባ? አይ ዱባይ ልትሄድ ስለሆነ እዛ ልቆይ እችላለሁ ብላ ስላሰበች ተቆይም አትቆይም እሱ የራሷ ውሳኔ ነው። ግን ደግሞ አሁን ድንገት ተነስታ እንሄዳለን ምናምን አንተ ራስህ አይባልም። ወይንም እሷን ጠይቂ ማለት ነበረ በመጀመሪያ ደረጃ ማለት ነው። እንዴ አንተን እንዴት አስበው ነው? ምንም አራው ሰማሙልት ሰው ምን እየሆነ ነው ያለው? እግዚአብሔር ራብስ ቢያንስ እኮ እኔን እንኳን አልነገርከኝም አንተ ራስህ አይደለ? ኧረ ያሰብኩ ድንገት የመጣ ሀሳብ እኮ ነው። በቃ አንቺ አርፈሽ ተቀመጪ። ወዲያ ምን ችግር አለው? አሁን ካሜራውን አቋርጡና አርፈሽ ቁጭ። ቤተሰቦችንም በዛው እየተሰናም እንትን እያለች ነው። እኔ ካሜራ እንትን ያልኩትኝ እነሱን ቻው ለማለት ፈልጌ ነው። ኦኬ ቻው ሳትይ ቀድመሽ ኦዲየንስን ቻው እያልሽ ነው እንዴ? አንተንማ ቁጭ ብዬ ጠበቅኩ እኮ። ለምን ኦዲየንሶቹ ሁሉንም ማግቢያቸው ታዲያ እንደዛ ከሆነ ያማታል እንዴ? ይችላል እንደሱ አይደለም እኮ ለማናገር ነው እንዴ? ታዲያ በቃ ነው ግቢያቸው ኦዲየንሶች ሻግቢያቸው ሻንጣውን ይዞ ልምጣ። ያምናል ይዛም ቃረኔ ነው ካምን ልበለው። አረ እንዳይናደድ ከዚህ በኋላ ቆይ ችግር የለውም። እሱ እዛ መኝታ ቤት ገብቷል። ይዤ ልምጣ። ያስፈራል። በአንዴ በኔ ያለው ሩታ እንዴ ምን ነው? አንተ የምራችን እኮ ነው። እየቀለደች ነው የመሰለህ እንዴ? ነሽና ችግር አለው። ሻንጣ አዘጋጅተሽ ነው እንዴ? ለኔ ልሄድ ነው የምትይኝ? አይ አይደለም። እሺ ሂጂ እስኪ ሂጂና ሳይኝ። ፈቃደኛ ሆነ አንተ ፈቃደኛ ሂጂና ሳይኝ። ማይሆን ነገር የምትሰሩትን ነገር አቁሙ። እየሰማሽኝ ነው? ማይሆን ነገር አታናግሪኝ። እሺ ግን ምን አለበት አሁን? ሰላም ሆነ ለቆይ አይደለም ጉዞ እያሰብን ነው አይደል? ያለው ጉዞ እያሰበ ያለ ሰው እኮ በሰላማዊ መንገድ መሄድ ነው ያለበት አይደል እንዴ? አሁን ምን አዲስ ሀሳብ መጣና ነው?
ወይስ እናንቺ ግዴታ በቃ በየ2 ቀን በየ3 ቀኑ መጣላት መጨቃጨቅ አለብን? ኧረ ምን መጣላት ነው ይሄ? እና ታዲያ በየ2 ቀን ማን ተጣላ? አሁን እንደሱ ዛሬ ገና ልሄድ ስላልኩ ነው እንደሱ አቋርጦ በቃ እንዳትቀርጠኝ። ሩታ የምሬ ነው። ጌታ እንጣላለን ዛሬ። አቋርጦ አንተ ያማን ከኔ ጋር መጣለው ፈልገህ ነው? አቋርጦ ማለት ያስቃል። ምን ያስቃል? አንተ አውቀን ተረጋጋ። ያማን የምር መሰለህ እንዴ? ኧረ በለው ጉልበት አውቀን ነው። አንተ አውቀን ነው? አዎ አውቀን ነው ማለት አውቀን ነው እንዴ? አይጀምሩ ነው አንተ ልቀቀው። ትጣላኛለህ ዛሬ ግን አውቀን ነው። አንተ የምር መስሎታል። የምን ፕራንክ? ኧረ እባክሽ አትሄጂም ስልሽ ፕራንክ እናድርገው ምናምን ነገር ተባብላችሁ እግዚአብሔርን አይደለም። እግዚአብሔር አንተ እንዴት ሊሄድ ቢባል 2 ጃኬት ሰው ይዛው 2 ጃኬት እኮ ነው ያለው ቦርሳ ውስጥ ይኸውልህ፣ ልብሱ ላይ ነው 2 ትልልቅ ጃኬት ነው። እኛ አውቀን ማታ አስበንበት ነው። ምንም የለም በቃ ጃኬት ይሄዳል። ፍራንክ ነው ሲነቃብሽ ፍራንክ ነው። አንቺ አራዳ ነኝ ፋራ ግን የምር ተናደደ። ኧረ ሰው ይልቀቀኝ በእናትህ በቃሽ። ይሄ ደግሞ ሲያናድድ ይሄን ነበር በእውነት ማለት ለቀቀኝ። እሺ በእግዚአብሔር ነው ለራሴ እርቦኛል። ለራሴ አውቀን ነው የምር። እንዴት ፕሮግራሙ ደርሶ አንተ እየተሯሯጠን እንዴት እግዚአብሔርን አውቀን ነው። ስለጋባቸው ነው። ከፈለክ መጀመሪያ ቪዲዮ መጀመሪያ ስለጋባቸው ነው። እንደዚህ ነው አይደለም? እንደዚህ ይላል ኖ መጀመሪያ ቪዲዮን ከፍተው የምሬ ነው። ከመጀመሪያው ጀምሮ ብታየው ማለት ነው ኖርማል ነው። ፕራንክ ልናደርገው ነው አብርሽ። እንዴት ይሄን አይነት ሐሳብ እናስባለን? ሲታስቡ አንተ ራሱ በቃ ተረጋጋ። ኢየሱስ ዛሬ ምን ሆናችኋል? አረጋጉኝ ነው አስቀምጡኝ። ለቀቁኝ፣ አትነካኩኝ። ወይኔ አብርሃም ሂድና በቃ ታጥበና ምሳ ሰጣለሁ። ሂድ በቃ ሂድ። ታጠቢ አላመንክም ነው አሁንም ቦታውን ይዞት ሂድ። ናይስ ተሳክቶልናል። በጣም ነው የተናደደው። አንተ ልክ ደን ነው። አዎ ሂዳ ኧረ ይደብራል። እግዚአብሔር ሰላም ፈርተው ነው አዋራ ምንም አይናገርም። ግን ተሳክቶልናል። የምር በጣም ነው የተናደደው ሩታ። ወይኔ ጉድ! አሁን ራሱ አላመነም። ቦርሳውን ይዞት ሄደ። ከዛ እየወረ ወደ ጎን ሳቄ ሲመጣ እንዲላለሁ አፌን ሸፍናለሁ። እኔም እኮ አሳቀኝ፣ ከነ አሳቀኝ። መስማም ግን በቃ ዋናው ሀሳባችን ፍራንክ እንዲሳካልን ነበረ። በደንብ አድርገን ሰርተነዋል። በደንብ አድርገን ፍራንክ አድርገናል። ተሳክቶልናል። ስለዚህ አሁን ደግሞ ከበጣ ይናደዳል። ቶሎ ብለን ምሳ ብለት እንብላ። እንግዲህ ከእናንተ ጋር የነበረ ቆይታ ይህንን ይመስል ነበረ። እንግዲህ እኛ ራሱ እየተዘገጃጀን ነው ለአንዳንድ ለሰርጉ ጉዳይ ምናምን እያስተካከል ነው አይደል? አዎ በደንብ እየተዘጋጀንበት ነው። እንግዲህ ፈጣሪም ተጨምሮበት ነገሮች ካሰብናቸው በላይ ሆነዋል። ጥሩ መንገድ ላይ ይገኛሉ እና ደግሞ ከምናስበው በላይ ተፋጥኖልናል ማለት ነው። ሁሉም ነገር ተስተካክሏል። ስለዚህ ያው በታቀደው ቀን ይኬዳል ማለት ነው። እዛ አብረን እንገናኛለን። ጥሩ ቆይታ አብረን እናሳልፋለን ማለት ነው። አይ ቆይ አይደለም ልንገርህ አንተ እኮ በደንብ አላወራችም። ግን ማለት ነው ኦዲየንሶች ፈልጋ አግቢያቸው ነው ምናምን። እውነትም ቅድማ ምን አስበን አንተ ልጅቷ ትታመማለች እየቀጣት ደስ ብሎሻል? እያመመሽ አይደለም? እያመመኝ አይደለም ግን ንገረኝ። አሁን ትወድቃለች። በደንብ ሰላም በላቸው። እንዴ ቅድም እኮ አስደብርሃቸው። እውነትም ቅድም ሰላም ያልከው
እኔ በስነ ስርዓት ነው ሰላም ያልኳቸው። ስለኔ ሰላምታ የኔ ኦዲየንሶች ፈልገውታል። ገባክ እንጂ ባይፈልጉት ኖሮ ይሄንን ሰላምታ አቋርጠልኝ ነበር። ስለዚህ ልድገምላችሁ ከፈለክ ሰላም ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ለእግዚአብሔር ይመስገን ዛሬ ተጫውተውብኛል፣ ግን እርቦኛል። ከስራ ነው የምመጣው። ከስራ ሰው ሲመጣ ዌልካም ተብሎ ጫማ አስወልቆ እግር አጥቦ ምሳ ያስበላል እንጂ ሚስት እንደዚህ አይነት ፍራንክ አሰራም። ይኸው በቃ ይሄ ነው እንዴ? እሺ ቅድም የጠየቅኩት ጥያቄ መልስ ስጠኝ ቶሎ። ምን ኦዲየንሶችን ስፈልጊ ሰብስበሽ አግቢያቸው ለምን አልከኝ? ኧረ እኔ ስቀልድ ነው። ኧረ ፋሚሊዎች እኔ ስቀልድ ነው። እኔ ኳቴ አያርፍም። አንዳንዴ ክፍታት ነኝ እና ስቀልድ ነው። እሺ ስቀልድ ነው። አታሲዥኝ በኦዲየንስ ደግሞ ይሄ ደግሞ ተናገረ ብለው በየሚዲያው ኧረ አውቄ ነው። እሺ ፋሚሊዎቼ እኔ ስቀልድ ነው። እኔ እንደዚህ በቃ እሺ አቤላ አንተ አውራቸው ምሳ አቅርብ። ዛሬ ግን ቅማችኋል ሁለታችሁ። ምን እሺ ቻው እንበል አብረን አይደል ጀመረው። ቻው እንበልና እኔ ምሳ አቅርብለት ለሱ እኮ አንቺ ጎበዝ ጥሩ አስተው አንተ አውራቸው። እሺ እንግዲህ ቤተሰቦች የነበረን ቆይታ ይሄንን ይመስል ነበር። በሚገርም ነገር አብርሽን አናደነዋል፣ አብሽቀነዋል። የምሬ ነው። እና ደግሞ አላበሸቀኝም አውቆ ነው። ኧረ ተው ተናደሃል። ቦርሳውን ሁላ ይዞ ሄደ። እንደገና አላመንም ነበር፣ አላመንክም ነበረ፣ አላመናትም። እና ግን በጣም እኔም ሩታም ሰርተንለታል። የምሬ ነው። እንግዲህ የነበረን ቆይታ ይሄንን ይመስል ነበረ። ቀጣይ እስክንገናኝ መልካም ጊዜ። ቻው።